እኔ ደግሞ እልህ ነው የባሰ ያስያዘኝ ወደ ፍርድ ቤት እንደሄድ በቃ እንደዛ ነገሮች ያደረገኝ እልህ ውስጥ ነው እንጂ ተስፋ ቆርጬ እንድቀመጥ አላደረገኝም። ምክንያቱም እኔ ያን ሙዚቃ ስሰራ ለሙዚቃ ፍቅር ኑሮኝ ምናምን እንደ ንግድም አስቤው ብቻ ሳይሆን በቃ እኔ ለሙዚቃ ያለኝ የተነሳ እንጂ እሱ የሆነ ነገር ሲለኝ እሱ ተስፋ አስቆርጦኝ ከሙዚቃ ዓለም እንድወጣ የሚያደርገኝ ነገር የለም። ለሙዚቃ ስሰራ በመዋሌ እንኳን ደስተኛ ነኝ። እዛ ላይ እንኳን በመዋሌ ለኔ ገንዘብ ባላገኝበትም ሙዚቃ ስሰራ በመዋሌ ብቻ ደስተኛ ነኝ። ስለዚህ በሙዚቃ እሱ አልከፈለኝም፣ እሱ እያንገላታኝ ነው፣ እሱ ተስፋ ሊያስቆርጠኝ ነው ምናምን ብዬ ተስፋ ቆርጬ የምተው ሰው አይደለሁም። የባሰ እንዲሁም መብቴን ለማስከበር የተወዋለው ውል መሰረት ክፍያ እንዲከፈለኝ መብቴን እንትን ለማለት እንዲሁም ሌላ ሙዚቀኞችም ተስፋ ቆርጠው እንዳይቀሩ እኔን አይተውም እንዲከተሉ መክሰስም እንደሚችሉ መብት እንዳላቸው እንዲያውቁ ብዬ ራሴ ነገሮችን እንትን አልኩ ማለት ነው። ኦኬ። ስለዚህ ጉዳዩን ወደ ፍርድ ቤት ወሰድኩ። ወደ ፍርድ ቤት ነው የወሰድኩት። ከዛ በኋላስ ምን ሆነ? አሁን ፍርድ ቤት ከያዘው ኬዙን 1 አመት ሆኖታል። 1 አመት ሆነው አሁን በኮሮና ምክንያት ነው 1 አመት የተራዘመው። የተወሰነ ጊዜ ነበር። እነሱም በቃ አዛ አደረጉ። ከ5 ጊዜ በላይ መጥሪያ ያደረሳቸው 4 ጊዜ 5ኛው የማስጠንቀቂያ ነበር። እንደዛ ነገር ሲሆን በጣም አዛ ያደረጉ ነበር። በእነሱ ፍርድ ቤት ባለመቅረብ መጀመሪያ መጥሪያ ሲደርሳቸው፣ ሁለተኛ መጥሪያ ሲደርሳቸው፣ ማስጠንቀቂያ ሲደርሳቸው እዛ ወረቀቱ ላይ የተጠቀሱ ፋይሎችን ይዘው እንዲቀርቡ ወረቀት ሲደርሳቸው በእነዚህ መንገዶች ሊቀርቡ አልቻሉም። ተጓተተ። እነሱም እንትን ባለ ማለታቸው ፍርድ ቤቱን ለመወሰን ደግሞ እዛ ላይ ይዘውልኝ እንዲቀርቡ ያልኩት ፋይል ነበር። ያን ይዘው እንዲቀርቡ ነው እሱም ለመወሰንም የተቸገረው። ያን ይዘው ሲቀርቡ ነው መወሰን እንትን የሚለው የነበረውና ያን ይዘው መቅረብ ስላልቻሉ በጣም ከ1 አመት ሆነው አሁን 1 አመትም እንግዲህ ይቀጥላል ማለት ነው። ስለዚህ አሁን በፍርድ ቤት እንደተያዘ ነው ጉዳዩ። በፍርድ ቤት እንደተያዘ ነው። ምናልባት እንግዲህ ከዚህ ጉዳይ ጋር በተያያዘ እንደዚህ አይነት መሰል አለመግባባቶች በተለያዩ ጊዜያት በተለያዩ ድምፃውያን እንደዚህ አይነት ቅሬታዎች ሲሰሙ ይስተዋላል። ከዚህ ከስምምነትን ካለማክበር የገቡትን ቃል ካለመፈጸምና ክፍያን በወቅቱ ካለመክፈል ጋር በተያያዘ ከድምፃውያን ጋር እንደዚህ አይነት አለመግባባቶች ሲፈጠሩ ከተለያዩ የቲዩብ ባለቤቶች ጋር እንደዚህ አይነት ችግሮች ሲፈጠሩ ይስተዋላል። ምንድነው ይሄ መፈጠሩ ወይም እንደዚህ አይነት ችግሮች እየተበራከቱ መምጣታቸው ምንድነው ሊኖረው በዘርፉ በዚህ በሙዚቃው ኢንዱስትሪ ላይ ሊኖረው የሚችለው አሉታዊ የሆነ አስተዋጽኦ ምንድነው ወይም አሉታዊ ጎኑ ምንድነው ብለህ ትገምታለህ አንተ? ዋናው ነገር አሁን እነሱም እንደዚህ ሊሆኑብን የሚችሉበት ነገር አንደኛ የመንግስት ተቋማት በሙዚቃው ላይ ራሱን የቻለ እንኳን የሙዚቀኞች ማህበር የሚባል ማህበር እነዚህ ነገሮች መጀመሪያ ፍርድ ቤት ከመድረሳቸው በፊት እንደው በዛ ተቋም እንኳን የሆነ በቃ እነሱም የሆነ ነገር ውሳኔ የሚያስተላልፉበት ነገር የሆነ ሙዚቀኞችን ብቻ የሚወክል ላይ ያሉትን ብቻ ሳይሆን ከታች ድረስ ያሉ ሙዚቀኞችን የሚወክል አንድ ተቋም አለመኖሩ ሙዚቀኞችንም እየበደለ በተለይ ጀማሪ ሙዚቀኞች እነሱን እየበደላቸው ነው። ሲቀጥል ደግሞ የኮፒራይት ምናምን የሚባል ነገሮች በብዛተኛ ሀገር ውስጥ ይሄን የኮፒራይት ህግን እንትን የምትልበት አንድ ተቋም የለም። ሲቀጥል ኢትዮጵያ ውስጥ በዛ ኮፒራይት እንትን ላይ የፈረመችው ነገር የለም። ስለዚህ በሌላ ሀገር ነው ብዙዎች እንትን የሚሉት በሌላ ሀገር ውስጥ ከፍተው ነው የሚሰሩት። አሁን እሱ አሜሪካ ሆኖ ነው የሚሰራን፣ ሌሎችም ሌላ ሀገር ላይ ሆኖ ነው የሚሰሩትና ይሄን ሀገር እዚህ እንኳን መጨረስ እንዳችል እዚህ እንኳን ቅርብ ላይ ላሉ እንትኖች በተሎ የሚፈቱበት ምክንያት እንትን ባለማድረጉ አንደኛ የሙዚቀኞች ማህበር ያለው እንትን ቸልተኝነት ይመስለኛል። መጀመሪያ ፍርድ ቤት ከመሄዱ በፊት እነሱ የሚጨርሱበት በእነሱ የሚጠየቁበት በእነሱ የሚተዳደሩበት ነገር ህግ ቢኖር ኖሮ ሞር አሪፍ ነበረ። ግን በቃ አሁን ጀማሪዎችን ላይ ብቻም አይደለም እንደዚህ ዩቲዩቦች እንትን ያሉት ትላልቅ ዘፋኞች ጋር አሁን ከተወሰነ አመት በፊት ያሬድ ነጉም አሁን ምንነው ሸዋጋ ለቆ ነበር። ከያሬድ ነጉ ጋር የገቡበትን ጭቅጭቅ ያው እንደሰማነው ነው። እንደዚህ አይነት ነገሮች አሉና አንዳንዴ ምን እንደሆነ የማታውቀው ነገር አለ። ይሄ ነው የማትለው ይሄ እንደዚህ ናቸው በቃ የማትላቸው ወይ ደግሞ አንድ ሰው ግለሰብ 3 ሰው ስለሆኑ አሁን ለምሳሌ 3 ዩቲዩቦች ወይ 4 ዩቲዩቦች ናቸው እነሱ ሰዎች ስለሆኑ ሙዚቃውን እንትን ያደረጉት ያሉ። ስለዚህ እነዛ 3 ሰዎች ባህሪ ወይ ደግሞ የ4 ሰዎች ባህሪ ነው ሙዚቃውን ኢትዮጵያ ሙዚቃ እንትን እያለ የሚሄደው። ስለዚህ ሙዚቃ አንዳንዴ ሙዚቃ ኢትዮጵያ ሙዚቃ እኮ እንደዚህ ነው እየወረደን ሄደው እንደገና እያደገን እየወረደ ምናምን የሚባለው ነገር የቪዲዮ ምናምን የሚባለው ነገር አንድ ዘፋኝ ከየት አምጥቶ ነው 70,000 100,000 ወይ 200,000 ብር አውጥቶ ክሊፕ እየሰራ የማይከፈለው ከሆነ ድጋሚ ክሊፕ ለመስራት በጣም ይቸገራል። ስለዚህ 100,000 ወይም 150,000 አውጥቶ ክሊፕ ከመስራት በ50,000 ብር ያለችውን ነገር ይሰራል። ክፍያ እንደማይከፈለው ስለሚያውቅ በዛች ባለችው ነገር አብቃቅቶ ክሊፕ ይሰራል። ቢከፈለው ግን የተሻለ ክሊፕ እየሰራ ሙዚቃውንም እያሳደገ ምንም እያለ ይሄዳል። ስለዚህ ክፍያው እንኳን ባለመከፈለው እነዚህ 4 እንትኖች ሙዚቃውን ወጥረው ስለያዙት እነሱ ብቻ ናቸው እያደጉበት ያሉ እነሱ ናቸው ብዙ ላይፋቸውን ብዙ ነገራቸውን ያስተካክሉበት ያለው። ስለዚህ
ዘፋኙን ወደ ላይ እንዳይወጣ ዘፋኙ ሙዚቃው እንኳን እንትን እንዳይል እያደረጉት ያሉት እነዚህ ዩቲዩቦች ናቸውና ግን እነሱ ሙዚቃ በቃ ያለው ነገር ሙዚቃውን እንትን ያደረጉት በእነሱ ናቸውና ሙዚቃውን ያለው በጣም እንዴት እንደምልህ ብቻ አላውቅም። አሁን እንቁነሽ ዜማ ምነው ሸዋ ኢንተርቴይንመንት ቲዩብ ላይ ያለው ወይስ የለም? ምነው ሸዋ ኢንተርቴይንመንት ቲዩብ